ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? በዛሬው ቆይታችን ክህደትና ድፍረት፣ አጥቂና ተጠቂ፣ ገዳይና አስገዳይ፣ አሳዳጅና ተሳዳጅ በሞላበት ትራጀዲክ ቲያትር ትዕይንቱን እንሆንላለን። የነገሩ ክረት የተግባሩም ጽልመት ቢያስጨንቅም የህይወት አካል ነውና ልንመለከተው ያስገድደናል። ጀነራሉ ሊናገሩ የማይደፍሩት አሳዛኝና አስከፊ ምስጢር ማዕረጋቸው ሜጀር ጀነራል ላይ እየደረሰ ነው። ከወታደራዊ ብቃታቸው ይልቅ የመካኒክነት ብቃታቸው ጎልቶ ይታወቅላቸዋል። ገና በትጥቅ ዘመናቸው ወቅት ህወሓት ከደርግ መንግስት የሚዘርፋቸውን መኪኖችና የተለያዩ ማሽነሪዎችን ፈታተው በመግጠም ቺፍ ሜካኒክ የሚል የጫካ ማዕረግም ተሰጥቷቸው ነበር። ሩሲያ ሰራሿን የኮሎኔል መንግስቱ ኃይለ ማርያምን የግል አውሮፕላን ተፈታታ ከተቀመጠችበት ጠግኜ ካላስረከብኳት ሞቼ እገኛለሁ ብለው ቱታቸውን ለብሰው የተነሱ ደፋር ሰው ናቸው። ድፍረታቸው በዚህ ብቻ የሚቆም አይደለም። የህወሓት አባላትና ደጋፊዎቻቸው አብዝተው የሚመኩባቸውን አቶ መለስ ዜናዊን እኔ በምጠግናት አውሮፕላን ነው መብረር ያለበት ብለው የወደቀችዋን አውሮፕላን ጠግኜ በስጦታ አበረክትለታለሁ ብለው ተነስተው ነበር ይባልላቸዋል። ይህን የሰውየውን ድፍረት የተመለከቱት አቶ መለስ ዜናዊም ይበለኝ ጥፋቱ የኔ ነው ብለው በጀነራሉ ድፍረት መሸማቀቃቸውም ይነገርላቸዋል። ምክንያቱም ጀነራሉ ግዙፍ ገንዘብ የሚያንቀሳቅስ ተቋም እንዲመሩ እድሉን የሰጧቸው ራሳቸው አቶ መለስ ዜናዊ ስለነበሩ ይበለኝ ብለዋል። የወደቀን ታንክና መድፍ የሚጠግኑት የተረሳን አውሮፕላን ጠግኜ ለጠቅላይ ሚኒስትር የግል አውሮፕላን ካላደረኩ ያሉት በኋላ ግን አብዮት የተባለችዋን የአገሪቷን ግዙፍ መርከብ ባህር ላይ እንዳለች ጠፋችብኝ ብለው ሸጠው በሏት። መርከቧን ለምን እንደሸጧት እንኳን ሲጠየቁ እኛ አብዮታዊ ዴሞክራሲ እንጂ አብዮት መርከብ አያስፈልገንም ብዬ ነው ብለዋል እያሉ የቅርብ ወዳጆቻቸው ይቀልዱባቸዋል ይባል ነበር። እኚህ አወዛጋቢው አነጋጋሪውና አደናጋሪው ሜጀር ጀነራል ክንፈ ዳኘው ናቸው። ጀነራሉ ሰሞኑን ጀነራል ያነጋጋሪ የተባለለትን ቃለ ምልልስ ማድረጋቸው አይዘነጋም። የጀነራሉን ቃለ ምልልስ የተከታተሉ በሙሉ ይሄ ሰውዬ መቼ ነው ከኢትዮጵያ ራስ ላይ የሚወርደው ሲሉ መጠየቃቸውም አልቀረም። ከዚህ የጀነራል ክንፈ ዳኘው አነጋጋሪ ሰብዕና ጀርባ እሳቸውና በዙሪያቸው ያሉ ሰዎች ብቻ የሚያውቁት አንድ አደገኛ ምስጢር መኖሩን ለዚህ ጽሑፍ አዘጋጅ መረጃው ደረሰው። ጀነራሉ ክንፈ ዳኘው እሳቸውና የቅርብ ወዳጆቻቸው ብቻ የሚያውቁት ይህ ትልቁ ምስጢር ምንድነው? ምስጢሩን በይፋ መናገር ለምን አልፈለጉም? ምስጢሩን በይፋ ተናግረው ለምን አይገላገሉትም? ይህን ምስጢር በሚዲያ ቢናገሩትስ ከአብይ አህመድ ምን ይጠብቃቸዋል? የነገሩ ጅማሮ ሂደትና ፍጻሜ እንደምን ያለ ነው? አጥቂና ተጠቂ፣ ሐዘንና መከራ፣ የማድረግ ፍላጎትና ያለማድረግ ጭንቅና ፍርሃት፣ አሳዳጅና ተሳዳጅ የበዛበትን ውስብስብ ትርኢት በትነን እንመለከተዋለን። ዝግጅቱን ላደረሱን ተባባሪዎቻችን ግን ምስጋናችን የበዛ ነው። አዛውንቱ ጀነራል ክንፈ ዳኘው በቅርቡ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ ኢትዮጵያዊነት በሽታ ነው፣ ኢትዮጵያ ለትግራይ ሸክም ሆናባታለችና የመሳሰሉትን የጥላቻ መልእክቶች አስተላልፈው ነበር። ከዚህ በፊት ባሉት ጊዜያትም ቢሆን ጀነራሉ በሚሰጧቸው ቃለ ምልልሶች ኢትዮጵያን የሚያጥላላ ንግግር ይሰጣሉ። የብልጽግናው ሊቀመንበር አብይ አህመድ አማካሪ የሆኑት ሌንጮ ባቲ ባንድ ወቅት ኦሮሚያን ለማጎልበት ኢትዮጵያን ለማፍረስ ብዙ ተጉዘናል ሲሉ እንደተናገሩት ሁሉ ጀነራል ክንፈ ዳኘውም የሸዋን ተራፊ የምትጠብቅ ትግራይን የፈጠርነው እኛ ነን፣ አሁንም ሳይመሽብን ትውልድም ታሪክም እንዳይፈርድብን ጠንካራ ሀገረ ትግራይን እንፍጠር ብለው መናገራቸው አይዘነጋም። ባጭሩ እኚህ ሰው ስቱዲዮ ገብተው ካሜራና መቅረጸ ድምፅ ከፊታቸው ካገኙ የሚናገሩት ምን እንደሚሆን ተገማችና ተጠባቂ ነው። ሜቴክ ብዙ የሀገር ሀብት አባክኖ ውጤቱ ግን ጉሜ መዝገን ነው የሆነብን ተብሎ በፓርላማ ለቀረበላቸው ጥያቄ ኮራ ጀነን ብለው ጉዳዩን መልስ ሲሰጡበት ስሩ ብላችሁን ሰጣችሁን፣ የአቅማችንን ሰርተናል፣ ጠፋ የምትሉት ካለ ደግሞ መጠየቅ ካለብኝ እኔ ነኝ የምጠየቀው፣ መጠየቅም ትችላላችሁ ብለው ተናገሩ። የአወዛጋቢነታቸው ታዲያ የህወሓት ዙፋን ወድቆ የኦህዴድ ዙፋን ከተተካበት ከ2010 ዓ.ም በኋላ ደግሞ የበለጠ ብሶባቸዋል። 2011 ዓ.ም የመጀመሪያዎቹ ወራት አካባቢ በሁመራ ተሻግረው ሱዳን ሊገቡ ሲሉ የደብረ ጽዮን ቡድን እጃቸውን ይዞ ለኦህዴዱ ሊቀመንበር አሳልፎ ሰጣቸው። ኦህዴድ ደግሞ ከህወሓት የተሰጠውን ስልጣን በልኩ እንዳስተካከለው ሁሉ ጀነራሉንም ከህወሓት እጅ እንደተቀበለ እጃቸውን በካቴና ጠፍንጎ አስሮ በህዝብ ፊት አጋለጣቸው፣ ተዘባበተባቸውም። ጀነራሉ እንደዛ ተደርገው በቴሌቪዥን ሲታዩ ደብረጽዮን በብስጭት እንዲህ አዋርዶ የኦሮሞ መሳለቂያ ያደረገው ብሎ መናገራቸውም ይታወሳል።
ህወሓትና ኦህዴድ እንደ ጣሊያን እግር ኳስ በረጅሙ የተቀባበሏቸው ጀነራል ክንፈ ዳኘው በፓርላማ በብሪት ተወጥረው ይናገሩበት የነበረው ብሪታቸው እንደ ፊኛ ሟሾ በአንድ በባለ 50ና በአንድ በባለ 100 አለቃ ማዕረግተኛ ፖሊሶች እየተነዱ እስር ቤት ወረዱ። ከዚህ በኋላ ነበር አሁንም ድረስ ጀነራል ክንፈ ዳኘውን እንደ ግርሳት እያንገበገበ የሚያበሳጫቸው ክስተት የተፈጠረው። በአንድ ወቅት የኦህዴድ ሰዎች በቴሌቪዥን ቀርበው አዲስ አበባ ውስጥ በተለይም 22 በሚባለው ሰፈር አካባቢ ባለቤት አልባ በርካታ ህንፃዎች አሉ፣ ባለቤቶቹ እንዲመጡ ጥሪ እያቀረብን ነው፣ ካልመጡ ለህዝብ ግልጽ በሆነ መንገድ ውሳኔ እናሳልፋለን ብለው ተናገሩ። ባለቤት አልባ የተባሉትን ህንፃዎች ባለቤት የተባሉት አንዳንዶቹ መጥተው ሲረከቡ፣ አብዛኞቹ ግን ሊመጡ አልቻሉም ነበር። ባለቤቶቹ ያልመጡላቸውን ህንፃዎች እኛ በባህላችን አቃፊ ነን፣ ህንፃዎቹን እንወሰዳቸውና በሞጋሳ እናሳድጋቸው ብሎ ኦህዴድ ቀጨም አድርጎ ወሰዳቸው። የህንፃዎቹ ባለቤት ነን ብለው ከመጡት መካከል ደግሞ የኢሳያስ ዳኘው የወንድም ልጅ ወይንም የጀነራል ክንፈ ዳኘው ልጅ ይገኝበታል። ጀነራሉ ከአንድ ወንድማቸውና ከአንዲት እህታቸው ጋር በአንድ መዝገብ ተከሰው ፍርድ ቤት እየተመላለሱ በነበረበት ወቅት የኦህዴድ ብልጽግና ሰዎች የህንፃ ባለቤት ነኝ ብሎ የመጣውን የክንፈ ዳኘውን ልጅ በቁጥጥር ስር አውለው መመርመር ጀመሩ። የጀነራሉ ልጅ ምርመራ የሚደረግበት በሚታወቅ እስር ቤት ሳይሆን በኦህዴዶች ልዩ የምርመራ ቤቶች በአንዱ ስለነበር የጀነራሉ ልጅ ህይወቱ አለፈ። የጀነራል ክንፈ ዳኘው ልጅ በምርመራ ላይ እያለ ሞተ ማለት ነው። አባትየውን አስረው ልጁን ደግሞ ገድለው በሜቴክና በመለስ ስህተት ጀነራሉ ያካበቱትን በ10 ቢሊዮኖች ብር የሚገመት ቋሚና ተንቀሳቃሽ ንብረትም ኦህዴድና ኦህዴዳውያን ተከፋፈሉት። በአንድ ጊዜ ከክብራቸው በታች ከሀብታቸውም ባዶ እንደዚሁም ከልጃቸው መሆን ያልቻሉት ጀነራል ክንፈ ዳኘው ነገሮች ሁሉ ተቀያየሩባቸው። ችግሩን ያከፋባቸው ደግሞ የልጃቸውን መሞት ተከትሎ ትንፍሽ እንዳይሉ የተሰጣቸው ብርቱ ማስጠንቀቂያ መኖሩ ነው። በዚህ ብስጭታቸውና ቁጭታቸው ላይ ያሉ ያ የጥቅምት 24 ቀን 2013 ዓ.ም የደም ነጋዴዎችን ጥም የቆረጠ ዘራፊዎችን ያናጠጠ የመላውን አማራም ገላ የገሸለጠ የሁለት እብሪተኞች የእሳት ጨዋታ ተጀመረ። የዚያ ክስተት ዳፋም በጀነራል ክንፈ ዳኘው ላይ ሌላ ህመምን ፈጠረባቸው። እሳቸው ከስር እፈታለሁ ብለው ተስፋ በሚያደርጉበት ወቅት ሰሜን ዕዝ እንዲመታ አድርገሃል የተባለው ሌላኛው የህወሓት ጀነራል በቅጽል ስሙ ነጮ ታስሮ ቃሊቲ ገባ። በወቅቱ ጀነራል ነጮ የመከላከያ ኢንተለጀንስ መምሪያ ኃላፊ እንደነበር አይዘነጋም። ጦርነት ባህላዊ ጨዋታችን ነው፣ ጦርነቱ ከተጀመረ አማራና አብይ አህመድ አለቀላቸው ሲል የነበረው የህወሓት ቡድን መቀሌን ለቆ ቆላ ተንቤን ገብቶ ተደበቀ። ሰማይም ምድሩም የተደፋባቸው የመሰላቸው ጀነራል ክንፈ ዳኘው ነገሮች የበለጠ እየከፉባቸው ሄዱ። በመጨረሻም ህወሓት ጦርነቱን ተሸንፎ ለኦህዴድ ስልጣን አደጋ መሆን የማይችልበት ግን ደግሞ አማራን እየገባ ለማድማት የሚያስችለውን አቅሙን እንዳያጣ ተደርጎ ጦርነቱ ቆመና ድርድር ተደረገ። ድርድሩን ተከትሎ እነ ደብረጽዮን ለቀድሞ አሽከራቸው ለአሁኑ አለቃቸው አብይ አህመድ ያቀረቡት የተማጽኖ ደብዳቤ ክንፈ ዳኘውን ፍታልን የሚል ነበር። ሁመራ ላይ አሳልፈው መስጠታቸው ጸጸት ላይ የጣላቸው ዶክተር ደብረጽዮን ሁመራን ለባለቤቱ አማራ ከመለሱ በኋላ ሁመራ ላይ አሳልፈው የሰጧቸውን ክንፈ ዳኘውን አዲስ አበባ ድረስ ሄደው ተቀብለው ወደ መቀሌ ወሰዷቸው። ጀነራል ክንፈ ዳኘው ከሀገር እንዳይወጡ ቦሌ ለእርሳቸው አይፈቀድላቸውም። በአስመራ በኩል እንዳይወጡ ደግሞ በብሪት ተሞልተው የተነኮሱት የኤርትራው መንግስት በር ላይ ቆሞ እኔ ወንዱ እያለው ቤት ትወጣለህ ይላቸዋል። ወደ ሱዳን እንዳይሄዱ ደግሞ ወንዶቹ ከተከዜ ማዶ ያለውን የበጌ ምድርን ግዛት ተቆጣጥረውታል። የተለያየ መንገድ ተጠቅመው ልውጣ ቢሉ እንኳን ማይካድራ ላይ ደም አፍስሶ የሄደው ቡድን ሱዳን እንኳን ለሜቴክ ከበርቴ ለእኛም ለባተሌዎቹ አትመችም ሲል እቅጩን ነግሯቸዋል። ከሀገር መውጣት ካልቻሉ ደግሞ የኦህዴድ አገዛዝ ያደረሰባቸውን ግፍ ለህዝብ ይፋ ማድረግ አይችሉም። በዚህ የተነሳም ጀነራሉ ሚዲያዎች በጋበዟቸው አጋጣሚ ሁሉ ከዛ ከስልጣን ከፍ ተወርደው የተቀመጡት፣ በካቴና ታስረው የተገሸለጡት፣ ለኦህዴድ ድኩማን ወርደው የተልመጠመጡት ሀብትና ንብረት፣ ክብርና ነፃነት፣ ከሁሉ በላይ ደግሞ የአካላቸው ክፋይ ልጃቸውን ያጡበት በሆዳቸው የያዙት የጸጸት እሳት በብስጭት እያጋመ ኢትዮጵያን በመሳደብ ህመሜን ላስታግስ እንዲሉ አድርጓቸዋል። እሳቸውን አሳልፎ ለጠላት የሰጣቸው ህወሓት እንጂ ኢትዮጵያ አልነበረችም። ለጀነራል ክንፈ ዳኘው ግን ይህ አይታያቸውም። ከህወሓት ክህደትና ከኦህዴድ ቡድን በደል ይልቅ ፎቶአቸውን ፌስቡክ ላይ የለጠፈው አማራ ያበሳጫቸዋል።
ባለቤት አልባ ህንፃዎች ናቸው ብሎ ቋሚ ንብረታቸውን ከአብራካቸው ክፋይ ጋር የነጠቃቸው ኦህዴድ ላደረሰባቸው ግፍ ማካካሻ አድርገው የወሰዱት ኢትዮጵያን መዝለፍና መሳደብ ነው። በዚህ ጉዳይ ላይ አስተያየታቸውን ለጽሑፍ አዘጋጅ የሰጡት አንድ የአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ተባባሪ ፕሮፌሰር ሲጀመር ጀነራሉ በ10 ቢሊዮኖች የሚቆጠር ንብረት ያፈሩት መቼም ደሞዛቸውን ቆጥበውና ቆብጥለው ሊሆን እንደማይችል የታወቀ ነው። ስለዚህ የሀብታቸው ምንጭ የሜቴክ ብርና የመለስ ሚስቴክ መሆኑ ግልጽ ነው። ታዲያ ዘርፈው የሰበሰቡትን ንብረት በሌላ ባለተራ ወንበዴ ቢዘረፉ ምን ያመጣሉ? ከናባባሉስ ሌባን ሌባ ቢሰርቀው ምን ይደንቀው ይባል የለ እንደ ሲሉ የጀነራሉን ድርጊት ይተቻሉ። ተባባሪ ፕሮፌሰሩ አስተያየታቸውን ሲቀጥሉ ንብረታቸው በመወሰዱ የሚያዝኑና የሚበሳጩ ከሆነ ደግሞ ማዘንም መበሳጨትም ያለባቸው በባድሜው ጦርነት የሬዲዮ ቴክኒሽያን በነበረው የሙያ አጋራቸው እንጂ ኢትዮጵያን መዝለፉ አህያውን ቢፈሩት ዳውላውን የሆነ አዋጭም ተገቢም ያልሆነ ክስ ወቀሳና በቀል ነው ይሉታል። ከዚህ ሁሉ የከፋው ግን ጀነራሉ ልጃቸውን ኦህዴድ እንደገደለው ቢያውቁም መረጃውን ማውጣት እንደሌለባቸው ስለተነገራቸው እንደ ጥርስ መማፋቸውን አፍነው እህህ እያሉ እንዲቀመጡ መገደዳቸው ነው። ይህ መሆኑ ደግሞ ጀነራሉን ለከፋ ብስጭት ዳርጓቸዋል። ልጃቸውን አፍኖ ወስዶ የገደለባቸውና ንብረታቸውንም ጉልበቱን ተጠቅሞ የወሰደባቸውን የኦህዴድ ብልጽግናን አገዛዝ ደፍረው እንዳይናገሩ ምን እንደሚያደርጋቸው ያውቁታል። ዝም ብለው እንዳይቀመጡ ደግሞ የልጃቸው ሞትና በቢሊዮን ብር የሚቆጠረው ንብረታቸው በጠላት እጅ ስር መግባቱ ያበሳጫቸዋል። በዚህ አጣብቂኝ ውስጥ ያሉት አዛውንቱ ጀነራልም ለአእምሮ ጭንቀታቸውና ለበዛ ብስጭታቸው ማብረጃ እንዲሆንላቸው ሚዲያ ላይ ወጥተው በአራቱም አቅጣጫ ተኩሰው ወደ ቤታቸው እንዲገቡ ሚዲያዎች በር እንዲከፍቱላቸው ተነግሮላቸዋል። በተገደበ የጊዜ ልዩነት ወደ ሚዲያ ሄደው ቃለ ምልልስ የሚያደርጉት አንጋፋው ጀነራል ስቱዲዮ እንደገቡ ወደ አዲስ አበባና አስመራ፣ ወደ ጎንደርና ሰመራም ተኳኩሰው ህመማቸውን አስታግሰው ብስጭታቸውን አብርደው ይወጣሉ። ይህ ዘወትራዊ የአዛውንቱ ጀነራል ተግባርም ሆኗል። በዚህ ሁሉ ቃለ ምልልሳቸው ውስጥ አንድም ቀን ስለ ልጃቸው በኦህዴዶች መገደል፣ በ10 ቢሊዮን ብር የሚገመት ንብረታቸው በተረኞች ወንበዴ ስለመዘረፉና ስለ እስር ቤት ቆይታቸው ትንፍሽ አይሉም። ተሳስተውም ሆነ አውቀውት እውነታውን ቢናገሩ ሚስጥሩ በአደባባይ ወጣ ማለት ነው። ያንን አደረጉ ማለት ደግሞ የጀነራሉ ዕድሜ ያጥርና ልጅ መጣሁልህ እንዲሉ ያደርጋቸዋል። በዚህ የተነሳም ከእውነታው ይልቅ ኢትዮጵያ ሸክም ሆናብናለች፣ ጥለናት እንሂድና ውሃ ይብላት ብለው አጀንዳቱ አጀንዳ ለሚገርበው ምሁር መወያያ አጀንዳ ጥለውለት ይሄዳሉ። ውድ ቤተሰቦቻችን የሰዓቱን ዝግጅታችንን በዚሁ ቋጨን። ስለ አብሮነታችሁ እናመሰግናችኋለን። ቸር ተመኘን።